ሂዝቦላህ ጽኑና ስትራቴጂካዊ አጋራችን ነው። ኢራን 11 የአሜሪካ አውሮፕላኖች በሁለት ሳምንታት ውስጥ ተመተው ከአገልግሎት ውጪ ሆነዋል። ዜናዎቹን በዝርዝርና በትንታኔ እንነግራችኋለን። የኢራኑ የፖለቲካና የሃይማኖት ጠቅላይ መሪ አያቶላ ሰይድ ሙጅታባ ሁሴን ካሚል ሀገራቸው ኢራን ከመቼውም ጊዜ በላይ ለሂዝቦላህ አጋር ሁና እንደምትቀጥል ቃል ኪዳን አደረጉ። አያቶላ ኢራንና ከእስራኤል ጭቆና ነፃ ለመውጣት ከሚታገለው ከሊባኖሱ ሂዝቦላህ ጋር ያላቸው ግንኙነት የሚሞቅና የሚቀዘቅዝ ሳይሆን ለምዕተ ዓመታት የሚዘልቅ ጠላትን የማድቀቅ ወዳጅነት ነው ብለዋል። ለደህንነታቸው ሲባል አድራሻቸው በይፋ የማይታወቀው አያቶላህ ሙጅታባ እንዲህም በማለት ለሂዝቦላህ ዋና አዛዥ ክታባቸውን አቀረቡ። በአላህ ስም እጅግ በጣም ሩህሩህና እጅግ በጣም አዛኝ በሆነው በማለት ተከታዩን የቁርአን ንባብ ጠቀሱ። እናንተ ያመናችሁ ሆይ እነዚያ ከአካባቢያችሁ ያሉትን ከሃዲዎች ተዋጉ፣ በእናንተም ዘንድ ጨካኝነትን ያግኙ። የሊባኖስ ሂዝቦላህ የተከበሩ ዋና ጸሐፊ እና ለሁሉም ሕይወታቸው አሳልፈው ለሰጡ ታጋሽ ጽኑ የአመራር አባላትና የሂዝቦላህ ተዋጊዎች አባቴ አያቶላህ አሊ ሀሚኒ እንደተናገሩት ኢራን ለሂዝቦላህ የምታደርገው ድጋፍ ስትራቴጂካዊ ግዴታ ነው። በታላቁ እስላማዊ አብዮት ሰማዕት መሪ ኢማም ሰይድ አሊ ሀሚኒ ከተቀመጠው ፖሊሲ ጋር በተጣጣመ መልኩ የኢራን እስላማዊ ሪፐብሊክ እነዚህን የተጨቆኑ ነገር ግን ጠንካራ ሙጃሂዶች መከላከል እንደ ስትራቴጂካዊ ግዴታዋ አድርጋ ትቆጥረዋለች። የሊባኖስን ግዛት አንድነት መጠበቅና የጽዮናዊው ፍጹምና ያለምንም ቅድመ ሁኔታ ጥቃት ማቆም ከአመፀኛው አሜሪካ ጋር በተጫነው ጦርነት ዙሪያ ለሚደረግ ማንኛውም የስምምነት ውል ዋና ቅድመ ሁኔታ አድርጋ አስቀምጣለች። አሁን የሊባኖስ ሂዝቦላህ በጽዮናዊውና በደጋፊዎቹ አረመናዊ ጥቃት ላይ ለሚደረገው ጂሃድ እንደ ጽኑ ድንጋይ ግንባር ቀደም ሆኖ በቆመበት በዚህ ወቅት ይህ ጽናት በዓለም አቀፍ ትዕቢተኞችና በወኪሎቻቸው ከሚፈጸመው ጭቆናና አምባገነንነት ነፃ ለመውጣት በሚታገሉት ነፃ የዓለም ሕዝቦች ዘንድ አነቃቂ መልእክት ሆኗል። በታላቁ ኢስላማዊ አብዮት ሰማዕት መሪ ኢማም ሰይድ አሊ ሀሚኒ ከተቀመጠው ፖሊሲ ጋር በተጣጣመ መልኩ የኢራን እስላማዊ ሪፐብሊክ እነዚህን የተጨቆኑ ነገር ግን ጠንካራ ሙጃሂዶች መከላከል እንደ ስትራቴጂካዊ ግዴታዋ ትቆጥረዋለች። የሊባኖስን ግዛት የአንድነት መጠበቅና የጽዮናዊው ፍጹምና ያለምንም ቅድመ ሁኔታ ጥቃት ማቆም ከአመፀኛው አሜሪካ ጋር በተጫነው ጦርነት ዙሪያ ለሚደረገው ማንኛውም የስምምነት ውል ቅድመ ሁኔታ አድርጋ አስቀምጣዋለች። የአላህ ሰላም በሂዝቦላህ ሰማዕታት መሪ በሰይድ ሐሰን ነስረላህ መንፈስ በቀደሙት የጥናት አመራሮችና በሰማዕት አጋሮቻቸው ላይ ይሁን። እነሱ የኢስላማዊውን ጽናት ችግኝ ስሮቿ የጸኑ ቅርንጫፎቿም ወደ ሰማይ የደረሱ ታላቅ ዛፍ አድርገው ለወጡት። እነዚህ ተዋጊዎች በጅሃዳቸውና በጽናታቸው በመላው የኢስላም ዓለም ውስጥ ለሊባኖስ ታላቅ ክብርና መልካም ስምን ያመጡ ናቸው። የአላህ ሰላም እዝነትና በረከት በእናንተ ላይ ይሁን። ጠቅላይ መሪው የቀደመውን መልእክት ለአጋራቸው ለሂዝቦላህ ማስተላለፋቸው ታዲያ መልካም ውጤት በተለይ ከእስራኤልና አሜሪካ የሚጠብቃቸው እንዳልሆነም ነው የታወቀው። ጠቅላይ መሪው ይህን መልእክት ባስተላለፉበት ቀን ታዲያ የሀገሪቱ የውጭ ጉዳይ መስሪያ ቤት አሜሪካና እስራኤል በማበር የከፈቱባቸው ጦርነት ማብቂያው ወይም መቋጫው የሚወሰነው በአሜሪካ አይደለም ብለዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኢስማኤል ባጋይ እንዳሉት ዋሽንግተን ጦርነቱን ስትጀምር ቴህራንን ለማንበርከክ ነበር። ነገር ግን ይህ ሊሆን አልቻለም፣ የማይቻልም እንደሆነ የተረጋገጠ ነው አሉ። ይልቅ ራሷ ዋሽንግተን 5 ወራት ያክል ልትወጣው በማትችለው አዘቅት ውስጥ ወይም በእንግሊዝኛው አጠራሩ ኳንጉማየር ውስጥ እየተንፈራፈረች ነው በማለትም ተናገሩ። ሁለቱ ማለትም ጽዮናዊ ያሏት እስራኤልና አሜሪካ በራሳቸው በፈጠሩት ክፋት የእጃቸውን እያገኙ ነው ሲሉም ተናገሩ። አሜሪካ ቃል ኪዳን የማታውቅ የዓለምን ሕግ የማታከብር የዲፕሎማሲን መንገድ ከመከተል ይልቅ ኃይልን በመምረጧ መስዋዕትነት እያስከፍላት ነው ያሉት ቃል አቀባዩ 1 ዓመት ባልሞላው ጊዜ ውስጥ ብቻ 3 ጊዜ የገባችውን ቃል ቅርጥፍ አድርጋ የበላች ከሃዲናትም ብለዋል። ስለሆነም አሉ ባለስልጣኑ ሰላምም ይሁን ጦርነት አሜሪካ ስለወደደች የሚመጣ ስላልወደደች የሚቀር አይደለም በማለት የአሜሪካን ጦር ያጣጣለ ንግግር አድርገዋል። ኢራን በትላንትናው ዕለት በካስፒያን ባህር አካባቢ የዩክሬን ኃይሎች መርከቦች መተውብኛል ስትልም ክስ አቅርባለች። ባለስልጣናቱ ዩክሬንን አደብ እንድትገዛ በማሳሰብ ይህ ባይሆን ግን የኢራን ጦር በሚገባት ቋንቋ ሊያናግራት እንደሚችል
ለዚህም ጠላት ያሏቸው አሜሪካና እስራኤል ምስክር እንደሚሆኑ ዝተዋል። ሆኖም ግን ዩክሬን የኢራን መንግስት ያቀረበውን ውንጀላ መሰረተ ቢስ ነው በማለት ተናግራለች። ዩክሬን እንዲያውም ኢራን ራሷ የተጠቃች በመምሰል ትናገር እንጂ በመቶ ሺህ የሚቆጠሩ ዩክሬናውያን ለሩሲያ በምታቀብለው የጦር መሳሪያ ሕይወታቸውን አጥተዋል ሲሉም ኮንነዋል። ከቴህራን በዛሬው ዕለት የወጡ መረጃዎች እንዳመለከቱት የሀገሪቷ አብዮታዊ ዘብ ማንም ይሁን ማን ለኢራን ስጋትነቱ ከተረጋገጠ የትኛውም የዓለም ዳርቻ ቢሆን ግብዓተ መሬቱ በዛው ጠላት ባለበት ቦታ ተፈጻሚ ይሆናልም ብለዋል። ኦፕሬሽን መርሳር የተባለውን በ1988 በኢራቅ ኢራን ጦርነት የነበረውን ሁኔታ በሚያስታውሰው ቀን ላይ የተሰበሰበው የኢራን ጦር አመራሮች ዛሬም ቢሆን በወቅቱ የታየው የኢራን ራስን የመከላከል ጀብዱ በውርርስ እንዳለ ነው ብለዋል። መሪዎቹ ኢራን የሚቃጣባትን ጦር መመከት ብቻም ሳይሆን ሊያስጨንቋት የቋመጡትን ካፈር እንደምትለውሳቸውም ለዚህም ኢራናውያን የአባቶቻቸውን አደራ ለመወጣት የማያመነቱ ናቸውም ተብሎላቸዋል። ባለስልጣናቱ በሁለት ሳምንታት ብቻ 11 የአሜሪካን ጦር ጀቶች በኢራን ተመተው ወድቀዋል ሲሉም በዛሬው ዕለት የተናገሩት ነው። አንዳንድ ትንተናዎች አሜሪካ ኢራን ውስጥ ከቪየትናም የከፋ ውርደት ይገጥማታል፣ ኪሳራም ታስተናግዳለች እያሉ ይገኛል። አሜሪካ ከአራት ነገሮች ማለትም የኢራን ኒውክሌር ማውደም፣ የስርዓት ለውጥ ማምጣት፣ የሚሳኤል አቅሟን ማሽመድመድ፣ የምትደግፋቸውን የመካከለኛው ምስራቅ አማጽያን እንዳታገኛቸው ማድረግ በሚል የተገባበት ጦርነት አንዳቸውንም አላሳካችም በሚልም ነው እየተነገረ የሚገኘው። በመሆኑም ተንታኞች ይህ የአሜሪካ የተሳሳተ የፖለቲካና ወታደራዊ ስሌት ነው ሲሉም ጠርተውታል። ይህም ሆኖ ሳለ የትራምፕ አስተዳደር የአሜሪካን እግረኛ ወታደሮች በምድረ ኢራን እንዲገቡ ፍላጎት ያለው መሆኑ ኪሳራውን የበለጠ ያበዛዋልም እያሉ ነው። በድፍረት ወደዚህ ወታደራዊ ዘመቻ ውስጥ ዋሽንግተን ገባች ማለት የኢራቅና የአፍጋኒስታንን የሚልቅ እልቂት ይፈጠራል በሚልም ነው ስጋት እየተሰነበየ የሚገኘው። የኢራን መከላከያ አመራሮች የአሜሪካ ጦር በኢራን ላይ አስቦት የመጣውን እንዳያደርግ የሆርሙዝ ወሽመጥ ከፍተኛ አገልግሎት እንዳደረገላቸውም ወታደራዊ በላይነት እንድታገኝ እንዳስቻላቸውም ገልጸዋል። የኢራን የመከላከያ አመራሮች የአሜሪካ ጦር በኢራን ላይ አስቦት የመጣውን እንዳያደርግ የሆርሙዝ ወሽመጥ ከፍተኛ አገልግሎት እንደዋለላቸው ወታደራዊ በላይነት እንዲያገኙም እንዳስቻላቸው ተናግረዋል። የኢራን ከባባዊ ሁኔታ አሜሪካ በካርታ ላይ እንዳየችው አይደለም፣ ለሀገሬው ጦር ስልት አመቺ ነው የሚሉም ተንታኞች የጦር የበላይነት በምንም ሁኔታ ጦርነትን ሲቋጭ አልታየም፣ ይልቅ ፖለቲካዊ መፍትሄ እንጂ በማለትም አስቀምጠዋል። አልጀዚራ ጦርነቱን አስመልክቶ በአሜሪካውያን ላይ በሰራው የህዝብ አስተያየት በጦርነቱ የዶናልድ ትራምፕ እቅድ እንዳልተሳካ የሚያምኑ ናቸው የሚል ግኝትም አስነብቧል። በቀጠናው አንዷ የትኩረት ዘርፍ የሆነችው እስራኤል ጠቅላይ ሚኒስትሯን በዛሬው ዕለት ኒውዮርክ ልካለች። ኒውዮርክ ያቀኑት ቤንያሚን ኔታንያሁ ከዶናልድ ትራምፕ ጋር በሚኖራቸው ቆይታ የኢራን ጉዳይ ዋና ውይይታቸው እንደሚሆንም በዛሬው ዕለት ተናግረዋል። ኔታንያሁ የአሜሪካ ጉዟቸውን አስመልክተው ባጋሩት ጽሑፍ ፍላጎታችን ግልጽ ነው፣ የእስራኤልን ደህንነት መጠበቅ፣ አቅሟን ማጎልበትና ለመላው እስራኤላውያን ሰላም መስጠት ነው ብለዋል። ሁለቱ መሪዎች ምናልባትም ጦርነቱን ይበልጥ በመቀጠል ወይም ሌላ ሀሳብ ያመጡ ይሆን የሚለው በተንጠልጠል ላይ የሚገኝም ነው።